ደስታ እንደምን ቆያችሁ የዝግጅቶቻችን ተከታታዮች። እሸቱ ራጎ እባላለሁ። በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮችና መረጃ አቅርቦት ስራ ሂደት ውስጥ የታክስ ከፋዮች መረጃ አቅርቦት ከፍተኛ ባለሙያ ነኝ። ዛሬ በዚህ በዩቱብ ላይ አንድ ርዕስ ለመስራት እዚህ ተገኝቻለሁ። ይህም ምንድነው? ብዙውን ጊዜ ግብር ከፋዮቻችን ወይም ደንበኞቻችን የሚጠይቁት ጥያቄ አለ። ከዚህ ከሴቨራንስ ወይም የአገልግሎት ክፍያ ጋር ተያይዞ በፊት በተለያየ ቦታም ተሰርቷል፣ እኛም ሰርተን ነበረ። ነገር ግን በአመታት በወራትና በቀናት የሚሆኑበት ጊዜ እንዴት ሴቨራንስ ወይም የአገልግሎት ክፍያ ይሰራል፣ ካልኩሌሽኑ እንዴት ነው የሚል ነገር በአካልም በነበረን በቻናላችን ጥያቄ እያቀረቡ ይገኛሉ። ከዚህ ጥያቄ ጋር ተያይዞ ያው ያንን ማብራሪያ ለመስጠት ነው እዚህ የተገኘሁት። ይህም አዋጁ እንግዲህ አሰሪና ሰራተኛ አዋጅ የግል ማለት ነው፣ የግል ሰራተኞች አሰሪና ሰራተኛ አዋጅ ወጣው ላይ አንቀጽ 40 ላይ ንዑስ አንቀጽ ከአንድ ጀምሮ ስለ አገልግሎት ክፍያ አንድ ሰራተኛ ስራ እየሰራ ግል ተቀጥሮ ስራ እየሰራ ስራን በተለያየ ምክንያት በድርጅት ሊሆን ይችላል ወይም በራሱ በገዛ ፈቃድ ስራውን ሊለቅ ይችላል። እንደዛ በመሆኑበት ጊዜ የአገልግሎት ክፍያ ይጠይቃል። የአገልግሎት ካሳ ክፍያ ማለት ነው። ያ አገልግሎት ክፍያ ወይም የሴቨራንስ ክፍያ ላይ በሚከፍልበት ጊዜ ግብር ምን ያክል እንዴት ካልኩሌሽን ተሰርቶ ነው ግብር የሚከፈለው የሚለውን ነው። እንደዛ አንዳንድ ጊዜ በወራት በቀናትና በአመታት ያጋጥመናል። ስለዚህ አንድ ምሳሌ እየተገኝቻለሁ ከዚህ ጋር ተያይዞ ማለት ነው። እንግዲህ ምሳሌ ያቀረብኩት ምንድነው 6 አመት 5 ወርና 20 ቀን 6 አመት 5 ወርና 20 ቀን አንድ ሰራተኛ ተቀጥሮ እየሰራ 6 አመት 5 ወር 20 ቀን ከሰራ በኋላ ደሞዙ 20 ሺህ ብር ሆኖ ስራውን ብለቅ እንዴት እዚህ የአገልግሎት ክፍያ ይከፈላል የሚለው ነው። እንግዲህ በፊት በአመታት ሰርተናል ብያለሁ። አሁን ለየት የሚያደርገው ወራትና ቀናትን ነው። እሱን ማብራሪያ ለመስጠት ነው እዚህ የተገኘሁት። እንግዲህ ህጉ ላይ እያለ ያለው የአንድ አመቱ የአንድ ወር ደሞዝ ሙሉ የሚከፈለው ሲሆን ይላል። ቀሪው በአንድ ሶስተኛ ተባዝቶ ይከፈላል ነው እያለ ያለው። የአንድ አመቱ ሙሉ የአንድ ወር ደሞዙ የሚከፈለው ሲሆን ቀሪው በአንድ ሶስተኛ ተባዝቶ ይከፈላል ይላል። ስለዚህ የአምስት አመት 5 ወርና አጠቃላይ 6 አመት 5 ወር 20 ቀን ነው የሰራው። ደሞዙ 20 ሺህ ብር ነው። አሁን በአንድ ሶስተኛ የሚባዛው የአምስት አመት 5 ወርና 20 ቀን ነው። የአምስት አመት 5 ወርና 20 ቀን በአንድ ሶስተኛ እናባዛለን። የአንድ አመቱ የአንድ ወር ደሞዝ 20 ሺህ ሙሉ በሙሉ የሚከፈለው ይሆናል ማለት ነው። ከዚህ ጋር ተያይዘው እንግዲህ መጀመሪያ የአመቱን እንሰራለን፣ የአምስት አመቱን እንሰራለን። መጀመሪያ የአምስት አመቱን እንሰራለን። ቀጥለን ደግሞ የአምስት ወር ለብቻ እንሰራለን። ቀጥለን የ20 ቀኑን ለብቻ እንሰራለን። እንዲሁ ብንሰራ ቀለል ብሎ ይገባቸዋል ብዬ ስላሰብኩት ነው። ስለዚህ የአምስት አመቱን ስንሰራ የአምስት አመት እንግዲህ ደሞዝ 20 ሺህ ብር ያለው በህጉ መሰረት እንግዲህ በአንድ ሶስተኛ ተባዝቶ ይከፈላል ስለሚል 20 ሺህ ብር ደሞዙ ነው ሲባዛ በአንድ ሶስተኛ እንግዲህ በአንድ ሶስተኛ ተባዝቶ ይከፈላል ስለሚል ሲባዛ በአምስት አመት ስናደርግ 33333.34 ይመጣል። ይሄ ስንት አመቱ ነው? የአምስት አመቱ ነው ማለት ነው። ስለዚህ የአምስት አመቱን አገኘን። ከዛ በኋላ የአንድ አመቱን 20 ሺህ ብር ሙሉ የአንድ ወር ደሞዝ ይከፈላል ስለሚል 33333.34 ሲደመር 20 ሺህ ብር ስናደርግ አጠቃላይ የ6 አመቱ 53333.34 ይመጣል። የ6 አመቱ 53333.34 ይመጣል። እንግዲህ የ6 አመቱን አገኝተናል። የሚቀረን የቱ ነው? የ5 ወር እና የ20 ቀን ነው። የ5 ወርን ለማግኘት ደሞዙ 20 ሺህ ነው ብለናል። የ20 ሺህ ሲባዛ በአንድ ሶስተኛ እናደርጋለን። 20 ሺህ ሲባዛ በአንድ ሶስተኛ ስናደርግ የአንድ አመትን ማግኘት አለብን። የ5 ወርን ለማግኘት መጀመሪያ የአንድ አመትን ማግኘት አለ። የአንድ አመትን ለማግኘት ደግሞ ደሞዙ 20 ሺህ ብር ያለው 20 ሺህ ሲባዛ በአንድ ሶስተኛ ስናደርግ 6666.67 ይመጣል። 6666.67 የአንድ አመቱ ነው። የአንድ አመቱ ካገኘን በኋላ አንድ አመት ማለት ደግሞ 12 ወራት ናቸው። የአምስት ወር ለማግኘት ማለት ነው። አንድ አመት ማለት 12 ወር ስለሆነ
6666.67ን ለ12 እናካፍላለን። ለ12 ስናካፍል የምናገኘው ውጤት ስንት ነው? 555.56 የአንድ ወርን አገኘ። የአንድ ወርን ካገኘን በኋላ የተጠየቅነው የ5 ወር ነው። የ5 ወር ስለሆነ 555.56 ሲባዛ በስንት? በ5 ወር እናደርጋለን። በ5 ወር ስናደርግ 2777.78 እናገኛለን። የ5 ወርን አገኘ። የ6 ዓመትን አገኝተናል። የ5 ወርን አገኝተናል። አሁን የሚቀረን የ20 ቀን ነው። የ20 ቀን ደግሞ ለማግኘት ቅድም የአንድ ወርን አገኝተናል። አንድ ወር ማለት ደግሞ 30 ቀን ነው። የአንድ ወር ያገኘነው 555.56 ያገኘነው ለስንት ማካፈል አለብን? ለ30 እናካፍላለን። ለ30 ስናካፍል 555.56 ለ30 ስናካፍል የቀናት ማለት የአንድ ቀን 18 ብር ከ52 እናገኛለን። 18 ብር 52 የተጠየቅነው 20 ቀን ነው። ስለዚህ ሲባዛ በስንት እናደርጋለን? 18.52 ሲባዛ በ20 ቀን ስናደርግ 370 ብር እናገኛለን። ስለዚህ አሁን እናገኝተናል የ6 ዓመትን አገኝተናል፣ የ5 ወርን አገኝተናል፣ የ20 ቀን አገኝተናል። ስለዚህ እነዚህን አጠቃላይ አሁን መደመር ነው። የ6 ዓመት ሲደመር የ5 ወር ሲደመር 20 ቀን ስናደርግ የ6 ዓመቱ ቅድም ሰርተን ያገኘነው 53333.34 አገኘን። ሲደመር የ5 ወር ደግሞ 2777.78 አገኘን። እንደምረዋለን። ሲደመር የ20 ቀን ደግሞ 370 አገኝተናል። እንሱን እንደምራለን። አጠቃላይ 56481 ብር አገኘን። የስንት ዓመት አገልግሎት? የ6 ዓመት 5 ወር 20 ቀን ባለ 20 ሺህ ደሞዝተኛ ማለት ነው። ይሄን አገኘን። ስለዚህ 56481 ብር አንድ ሰራተኛ የአገልግሎት ክፍያ 6 ዓመት 5 ወር 20 ቀን ያገለገለበት ካገኘን በኋላ ጠቅላላ ክፍያ ካገኘን በኋላ አሁን ወደ ታክስ ማስላት ነው የምንሄደው። ወደ ታክስ ማስላት ነው የምንሄደው። እንግዲህ ድርጅቱ ይሄን 56481 ብር ለአገልግሎት ክፍያ ከፍያለሁ ወጪ ነው ብሎ ለገቢዎች ባለስልጣን ወይም ለታክስ ባለስልጣን ሲያቀርብ ይሄ 56481 ብር ታክስ የተከፈለበት መሆን አለበት። እንደ ወጪ ነው ለኔ ወጪ አወጥቻለሁ፣ ለዚህ ሰውዬ የካሳ ክፍያ የአገልግሎት ክፍያ ከፍያለሁ ብሎ እንደ ወጪ ሲያቀርብ ይሄ 56481 ብሩ የአገልግሎት ክፍያ ሲከፈል ታክስ የተከፈለበት መሆን አለበት። ይሄን ታክስ ለማስላት ይሄ ሰራተኛ 56481 ብር ያገኘው ሙሉ በሙሉ አይከፈለውም። ስለዚህ ታክስ መከፈል አለበት። ህጉ ላይ የተቀመጠው ይሄ ሰራተኛ በስራ ገበታ ላይ መሆን ኖሮ ይሄን ደሞዝ በስንት ወር ያገኛል? 56481 ብር በስንት ወር ያገኛል? ይሄን ለማስላት 56481 ነው ያገኘው በስንት ወር ያገኛል የሚለው ለማድረግ ለደሞዝ ማካፈል አለ። ለስንት ሺህ? ለ20 ሺህ። ለ20 ሺህ ስናካፍል 2 ወር 2.82 ነው ማለት 2.82 ማለት 2 ወርና 20 ቀናት 20 ቀናት እናገኛለን። ስለዚህ የ2 ወር ለብቻ እንሰራለን። የ2 ወር ለብቻ እንሰራለን። የ0.82 ማለት ቀናት ነው። ምናልባት 0.82 ሲባዛ በ30 ቀን ስንል የምትመጣ 20 ቀናት ትመጣለች። ስለዚህ የ0.82 ለብቻ እንሰራለን። የ2 ወር ለብቻ እንሰራለን። የ2 ወር ለብቻ ስንሰራ ደሞዙ 20 ሺህ ነው ብያለሁ። 20 ሺህ ሲባዛ 20 ሺህ ምጣኔ የሚያልፈው 35% ላይ ነው። 20 ሺህ ሲባዛ 35% ሲቀነስ 1500 ስናደርግ 5500 አገኘ። ስለዚህ 5500 ማለት የአንድ ወሩ ነው። የተጠየቅነው እዚህ ላይ የመጣው 2.82 ስለሆነ 5500 ሲባዛ በ2 ወር ስናደርግ 11000 ብር ግብር መክፈል አለበት ይላል። የ2 ወር ቀሪው የቱ ነው? የ0.82 ይቀራል። የ0.82 ይሄን ሲባዛ በ20 ሺህ እናደርጋለን 16400 አካባቢ ይመጣል። የ0.82 ማለት 20 ቀናት ምናልባት ካልኩሌት ስታደርጉ የ0.82 ሲባዛ በ30 ስታደርጉ ቀናት ይመጣል። ቀናት በዛ ስታባዙ 16400 ነው ይመጣል። ስለዚህ 16400 ይመጣል። 16400 ደግሞ ምጣኔው ስንት ላይ ያልፋል የሚለውን ማሰብ ነው። ይሄም አሁን የሚያልፈው ከ10900 በላይ ስለሆነ 16400 ሲባዛ
35% ሲቀነስ 1500 ስናደርግ 4240 ይመጣል። የ0.82 የ16400 ማለት ነው። ስለዚህ የዚህ የ16400 አገኘን፣ የሁለት ወሩን አገኘን። ይሄን ካገኘን በኋላ መደመር ነው። የሁለት ወሩ 11000 መክፈል አለበት። የ16 ማለት የ16400 ደግሞ 4240 መክፈል አለበት። አጠቃላይ እንደምራለን 15240 ይመጣል። 11000 ሲደመር 4240 15240 ይመጣል። ይሄ ምንድነው? ቶታል ታክስ። ከዚህ ከ56481 ለመንግስት መከፈል ያለበት ታክስ ስንት ነው? 15240 ይሆናል። ስለዚህ አጠቃላይ ክፍያው ቅድም ካልኩሌት አድርገን ያገኘነው 56481 ስለሆነ ኔት ፔይመንቱ ለማግኘት ከ56481 ሲቀነስ 15240 ስናደርግ 41241 ለሰውዬ ለግለሰቡ የሚደርስ የአገልግሎት ክፍያ። ስለዚህ በዚህ ልክ 15240 ታክስ የተከፈለ መሆን አለበት። ይሄ የ6 ዓመት 5 ወር 20 ቀን አገልግሎት ላገለገለ ሰራተኛ 56481 ብር ወጪ ነው ብሎ ሲያገር ገቢዎች 15240 ታክስ የተከፈለበት ከሆነ 56481 እንደ ወጪ ይይዛል ማለት ነው። ስለዚህ ከዚህ ጋር ተያይዞ በዚህ ልክ የቀናት የወራትና የአመታት በዚህ ልክ ታክስ እየተሰላ ያው ለመንግስት መከፈል ያለበት ታክስ በዚህ ሲከፈል እንደ ወጪ እንደሚያዝ ይሄን ማብራሪያ ለመስጠት ነው እዚህ የተገኘሁት። ያው ብዙ ጊዜ በዚህ ልክ ጥያቄ በአካልም እየመጡ በተለያየ ስልጣን በሚሰጥበት ቦታ ላይ ጥያቄ ያነሱ ስለነበሩ በዚህ ይሄ በመጠቀም ያው እንዴት እንደሚሰላ በዚህ ካልኩሌሽን እያሰላችሁ የመንግስት ታክስ በዚህ እየከፈላችሁ ያው ለአገልግሎት ተከፋይ ወይም ለአገልግሎት የሰጠው አካል መከፈል ያለበት ታክስ እንድትከፍሉ የሚል ማብራሪያ ለመስጠት ነው እዚህ የተገኘሁት። ስለምትከታተሉና ስለሚሰጡን አስተያየት ከልብ አመሰግናለሁ። ጨርሻለሁ።